Ladies and gentlemen, welcome to Shanghai. ቻይናውያን እንዴት ውሻ ይበላሉ? ማማ Ladies and gentlemen, welcome to Shanghai. ሰላም ጤና ይስጥልኝ ውድ የሄኒ ቲዩብ ቤተሰቦቻችን፣ በዛሬው ቪዲዮ ቻይኖች እንዴት የውሻ ስጋ መመገብ እንደጀመሩ በስፋት የምናሳይበት ፕሮግራም ነው። እስከ መጨረሻው አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛለን። አንድ የተለመደና በብዙዎች ልብ ውስጥ ጥያቄ የሚያስነሳና እንዴት ብለን ስለምንጠይቀው ጥያቄ ነው ዛሬ የምንመለከተው። ቻይናውያን እንዴት ውሻ ይበላሉ? እውነታውስ ምንድን ነው? በቻይና በአሁኑ ዘመን ውሻ ይበላሉ ወይስ በአንዳንድ ሰዎች ባህላዊ ልምድ ብቻ ነው? በቪዲዮ የምንከታተለው ይሆናል። ቻይናውያን በታሪክ እንደምንመለከተው ልዩ የባህል ምግብ ያላት ሀገር ነች። የተለያዩ እንስሳት ለምግብነት እንደሚጠቀሙ መረጃዎች ያመለክታሉ። በልዩ ሁኔታ ውሻ ምግብ ሆኖ የዋለበት ዘመን ነበር። ይህም በተለይ በጥንታዊ ጊዜያት ላይ በአንዳንድ አካባቢዎች የምግብ ረሃብና ሀብት አለመኖር የውሻን እንክብካቤ ለምግብነት እንዲውል አድርጎታል። ይህም ቢሆን ቻይናውያን ሙሉ በሙሉ አልተቀበሉትም ነበር። ውሻ መብላት እንደ መደበኛ ምግብ ያደረጉ አንዳንድ አካባቢዎች በተለይም ደግሞ ጓንግዢ ክልል ውስጥ ነው። በዚህ ክልል ዩላን የውሻ ስጋ ፌስቲቫል በሚባል በየዓመቱ ትልቅ ፕሮግራም ያላቸው ሲሆን ይህ ፌስቲቫል የመጀመሪያ ጊዜ በ2009 እንደተጀመረ ይታመናል። በዚህ ጊዜ እስከ 10,000 ውሻዎችን በአንድ ቀን ታርደው ለምግብነት እንደሚውሉ መረጃዎች ያሳያሉ። ነገር ግን ይህ ባህላዊ ፌስቲቫል በቻይናውያን አብዛኛው ሕዝብ አይደለም። አንዳንድ ቻይናውያንና የመብት ተሟጋቾች ይቃወሙታል። በ2020 ዓመተ ምህረት የቻይና መንግስት ትልቅ ውሳኔ ያወጣ። ውሻን ከቤተሰብና ከጓደኛ እንስሳ ዝርዝር ውስጥ አካቶ አንዳንድ ክልሎች ላይ የውሻ ምግብ እንዳይሸጥ አደረገ። ታዲያ ይህ እንዲህ የተጀመረው የውሻ ስጋ ምግብ በቻይና የተለያዩ ከተሞች ላይ እንደዚህ በመንገድ ዳር የስትሪት ፉድ በመሆን በሳንዱችና በተለያዩ መልክ እየተሸጡ ይገኛሉ። በተለይም ደግሞ አንዳንድ ቻይኖች በሚሄዱባቸው ሀገራት ላይ ልክ እንደ ኢትዮጵያ በመንገድ ስራና ተቋራጭ ላይ የሚሰሩ ድርጅቶች ለስራ በሄዱበት ውሻን ማሳደድ ጀምረዋል። በተለይ በኢትዮጵያ ውስጥም አንዳንድ ሰዎች ውሻን በማደን ቻይኖች በመሸጥ የገቢ ምንጭም አድርገዋል። ታዲያ እንደነገርናችሁ ይህ የውሻ ስጋ ለክብር እንግዳ እንደሚቀርብ የታመነ ሲሆን በዚህ ህግ መሰረት በዩላን ፌስቲቫል ላይ ከ10,000 በላይ የሚታረዱት ውሾች ቁጥራቸው እየተቀዛቀዘ እየቀነሰ መጣ። የእንስሳት መብት ተሟጋችና የሂውማን ሶሳይቲ ዓለም አቀፍ ተቋማት እያንዳንዱን ዓመት ይከታተሉታል። በ2023 እና በ2024 በቻይና ብዙ አካባቢ የውሻ ስጋ ሱቆች እንዲዘጉ ተወሰነ። በአንዳንድ አካባቢዎችና ከተማ ውስጥ አስተዳደራዊ እርምጃ በመውሰድ የውሻ ስጋ በሱቅና በተለያዩ ምግብ ቤቶች ላይ እንዳይሸጥ ተወሰነ። ቁጥራቸውም አመነመነ። በዚህም የተነሳ ቻይናውያን በዚህ በውሻ ስጋ ልክፍት ውስጥ ስለወደቁ በድብቅ መሸጥ ተጀመረ። ያ የውሻ ስጋ ድብቅ ሽያጭ ለተለያዩ በሽታዎች እንዲዳርግ አደረገ። ምናልባትም በ2020 ተነስቶ የነበረው የኮሮና ቫይረስ በቻይና ከተማ እንደተነሳም ይነገራል። ስለዚህም ዛሬ በቻይና ውሻ መብላት የተስፋፋ ባህል ቢሆንም በአንዳንድ ከተሞች ላይ ግን የውሻ ስጋ እንደ ልብ ስለማይገኝ የቅንጦት ምግብ እየሆነ ነው። ሆኖም ግን የውሻ ስጋ በቻይና እስካሁን ጊዜ ድረስ በጣም ለተለየ የክብር እንግዳ የሚቀርብ ምግብ ሲሆን ሌሎች እንስሳቶች ግን እንደ እንቁራሪትና ሌሎች ተመሳሳይ እንስሳቶችን እንደ እንቁራሪትና የመሳሰሉትን የዕለት ተዕለት ቀለባቸው ሆኖ ከዘወትር ማባያቸው ከሩዝ ጋር እንደ አማራጭ ሆኖ ክሽን አድርገው ከማዕዳቸው ይቀርባል።
እኛ ኢትዮጵያውያንና አፍሪካውያን ውሻን እንደ ቤተሰብና የቤት ጠባቂ የምንጠቀምባቸው ሲሆን ለእንደዚህ አይነት በሀገራችን ብሎም በአፍሪካ ያልተለመደ ነገር እንጸየፋለን። ውድ ይህን ዩቲዩብ ቤተሰቦቻችን ለዛሬ ይዘንላችሁ የቀረብነው ታሪክ አጭሩ ይህን ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን ቻናላችንን ሰብስክራይብ በማድረግ ሐሳብ አስተያየታችሁን ደግሞ በሐሳብ መስጫ ሳጥን ስር በማስቀመጥ አብሮነታችን ይቀጥል እንላለን። እናት በቻይንኛ ምንድን ነው የሚባለው? ማማ። መሳደብስ? ማ። ፈረስስ? ማ። አይደል ሲባልስ? ማ። እና ታዲያ እማዬ ፈረሱን ሰደበችው አይደል? እንዴት ነው የሚባለው? ማማማ። ማማ